ቢሰጣያል ግብት ለካስ ክቡር ጌታ ሁሉን ከወነልኝ በልዩ ችሮታ። የዘማሪ ገብረ ዮሐንስ የመኪና ቻሌንጅ ተሳክቷል። ይህንም ተከትሎ ለወንድማችን አዶናይ ብዙ ኢትዮጵያኖች ምስጋናቸውን እየለገሱ ይገኛሉ። እሱም ቀጣዩን የቤቱን ቻሌንጅ አስጀምራለሁ ብሏል። የሁላችንም የኢትዮጵያኖች መተሳሰሪያና የአንድነታችን መገለጫ የሆነው የአድዋ በዓል እጅግ ሸብረቅ ደመቅ ብሎ ተከብሯል። እሱንም ቃኘት እናደርገዋለን። ሁላችንም የሰው ልጆች ስለ እናታችን ስለ ቅድስት ድንግል ማርያም ሲነገር በሐሴት እናነባለን። ስለ እናታችን ስለ ቅድስት ድንግል ማርያም እህታችን ድንቅ ምስክርነትን ሰጥታለች። የእሷን ምስክርነት እንሰማለን። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው በዓለም ዙሪያ የምትገኙ ኢትዮጵያን እህት ወንድሞቼ እንደምን አላችሁ? ሰላምታ ይድረስልኝ። ሰላም ብያለሁኝ። ቪዲዮውን ላይክ እያደረጋችሁ ከ1000 በላይ ላይኩን ብታስገቡት ደስ ይለኛል። ሰብስክራይብ እያደረጋችሁ የዩቲዩብ የካስከው አንተ የበደልኩኔ የሞትከው አንተ የዳንኩት እኔ ወሰን የለውም መጠን መመርመር። አትደንግጡ አትደንግጡ አትደንግጡ! ይህ የሸዋ ህዝብ ነው። እነሆ በዛሬው ዕለት ለ130ኛ ጊዜ የሚከበረው የአድዋ ድል በዓል በደመቀ ሁኔታ በደብረ ብርሃን ከተማ ላይ እንደዚህ በአማረ ሁኔታ እያከበር ነው። ኮሜንት ላይ የገባችሁ እንኳን አደረሳችሁ እያላችሁ ሐሳባችሁን በኮሜንት ግለጹልን። ኮፒሊንግ ሼር ማድረጉ እንዳይረሳ። መልካም በዓል ይሁንላችሁ። ለሀገራችን ኢትዮጵያ ሰላም፣ አንድነት፣ ፍቅር እንመኛለን። እንወዳችኋለን። 12ቱ የአድዋ ጀነራሎችን አንድ በአንድ እንግባባቸው። አንደኛው የአፄ ዮሐንስ ልጅ የሆነው ራስ መንገሻ ዮሐንስ ሲሆን በጦርነቱ ላይ ወሳኝ ነገሮችን ሲያካሂድ የነበረ ቀልጠፍ ያለ ደቀቅ ሸብረቅረቅ ሲያደርግ የነበረ የጣሊያንን ጦር የቆየ ሰው ነው። እናሳ ግሬሱ ራሱ አይበቃም። በእናታችሁ የሰው ልጅ አንበሳው አሉላ አባነጋ ነው። ሌላኛው ደግሞ ጀነራላችን ያው የጣሊያኖች መድኃኒት ነው። መድኃኒት ብዬ ነው የምገልጸው። አድዋ ስላሴን ጠላት አረከሰው፣ ገበየው በሞቴ ግባና ቀድሰው የተባለለት ገበየው ደግሞ አለ። ገበየው ራሱን መስዋዕት በማድረግ የጦርነቱን ሁኔታ የቀየረ እንደሚሞት ያወቀ ጦርነቱን የቀለበሰ ሰው ነውና ገበየው ወሳኝ ሰው ነው ጦርነቱ ላይ። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ የተባለው ደግሞ ባልቻ አባ ነፍሶ የገበየው ሞትን በመከተል የሱን ስራና የሱን ኃላፊነት የተተካ ሰው ስለሆነ ነው። ባልቻ በዚህ እድሜው በጣም ሚገርም ወጣትነቱ ነበረ። ጦርነትና ስኪልን ያሳየበት ውጊያ ነው። ሌላኛው የጎጃሙ ተክለ ሃይማኖት ንጉስ ተክለ ሃይማኖት ሲሆን ከፍተኛ የጦርም ቁጥር የያዘው እግረኛ ተዋጊ የጎጃም ተዋጊዎችን እንደ ንብ የጣሊያን ጦር ሲለቅ የነበረው ጎጃሙ ንጉስ ተክለ ሃይማኖት አንደኛው። አቤት ፈረሰኞቹ! አቤት የወሎ ፈረሰኞችን ሚካኤል ወይም ደግሞ በቀድሞ ስሙ መሐመድ አሊ! አቤት ፈረሰኞቹ! አቤት ጣሊያኖች ይመስክሩ፣ እኔ አላወራም ስለ ፈረሰኞቹ። ራስ ወሌ ብጡል በኢየሱስ ስም የጣይቱ ብጡል ወንድም ነው። እሺ ባይዘ በቃ በጣም ወሳኝ ሰው ነበር። ይምሰው ጦርነቱ ላይ ወሳኙ ሰው ደግሞ ራስ ቢትወደድ መንገሻ ነው። ሌላኛው ወሳኝ ሰው ደግሞ ራስ አባተ ይባላል። ብዙም ስሙ ሲጠራ አይሰማም፣ ያንሰዋል። አንደርሬትድ የሆነ ሰው ነው ራስ አባተ። በጣም ጦርነቱ ላይ ወሳኝ የነበረ ሰው ነው። የአፄ ኃይለ ሥላሴ አባት የሆኑት ራስ መኮንን የአንበሳውን ድርሻ በዚህ ጦርነት ላይ የአንበሳውን ድርሻ የሚወስዱት የነ አልበርትን ፍለፊት የሚገኙን ጦርነት ሲቀጠቅጡ የነበረው ደግሞ ወሳኙ ሰው ደግሞ ራስ መኮንን ነው። የአፄ ምኒልክም ከዝን ነው። ሌላኛው ደግሞ ዋክሹም ጋንጉል ብሩ ነው ማለት ነው። ወሳኝ ይሄም ሰው እኮ በእናታችሁ አልተወራለትም። በስነ ስርዓት እንኳን ፎቶ ማግኘት አልቻልኩም። ይታያችሁ እንግዲህ አኛው ስማርቱ ስትራቴጂኩ ብልሁ አባመላ ፊታውራሪ ሀብተ ጊዮርጊስ ነው። ሀብተ ጊዮርጊስ ወሳኝ
የስትራቴጂ ቅመም ነውና በጦርነቱ ላይ 12ቱ ጀነራሎች እኚህ ናቸው። ደሞ ነገ ወይ ደሞ ማታ ደሞ ማለት ነው ከደረሰልኝ እንዴት ስትራቴጂው ከነ አልበርት ጋር ከነ ባራቴሪ ያቀደው እቅድ ሊገባበት የሞከረው መንገድ ከዛ የኢትዮጵያ ጦር እና አፄ ምኒልክ ያደረጉት ነገር አፄ ምኒልክ ጦርነቱ የቱ ጋር ነበረ ቦታው አድዋ ኪዳነ ምሕረት ቤተክርስቲያን ጋር የተፈጠሩት ውጊያዎቹን ውስጥ ለውስጥ ነው የምናወራበት። ይመች ኮፒ ሊንክ አድርግ አታ ፎሎወርክ ምኒልክ ንጉሴ ነው ኢትዮጵያዊ ራይ ፖለቲካ ነው ስለ ምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እንዳለመታደል ሆኖ ምኒልክ ኢትዮጵያዊ ባይሆን ኖሮ እስካሁን ምን ሊሆን ይችል እንደነበረ ታሪክ ሰዎች ያውቃሉ። ኢትዮጵያ ውስጥ ተሾመ፣ ኢትዮጵያ ውስጥ ተወለደ፣ ኢትዮጵያዊ ሆነና ይሄው በልኩ እንኳን እንዳንናገር ረተው እንደዚህ ነው ኢትዮጵያዊ ራይ ፖለቲካ ነው ስለ ምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እኛ ግን እንናገራለን። ኢትዮጵያ ምድር ውስጥ በድቅድቅ ጨለማ መካከል የሚደነቅ ብርሃን ሆኖ የተገኘ እስከሚስቱ ድረስ የኢትዮጵያ ገጸ በረከት ማን ነው ካላችሁኝ እንደኔ ጠቆር ያለው የኔ አያት ምኒልክ አይደለም ወይ እኮ? እሱን አታንሳ የሚለኝ ማን ነው? ንጉስ የነበረ የእርሱ ንግስና ዛሬ ያለችዋን ኢትዮጵያ ሰርቷል ጠፍጥፎ። መካድ ልክ አይደለም። እኔ በእንደዚህ አይነት ቱባ ነገሮች ላይ መደራደር ብዙ አያምረኝም። ሐቅ ነው፣ እውነት ነው። ወደ እያንዳንዱ አካባቢ ስንሄድ ይሄን ቁመናው ደምረት ላይ መናገር አይደለም እንደዚህ አይነት ስም የተጻፈባቸው መጽሐፍት እየተቆነጻጸሉ እንደገና እንዲታተሙ እየተደረገ ያያየን ነው። ኢትዮጵያ ብለው በአንደበታቸው በአደባባይ ተወዳጅነትን ለማትረፍ የሚቀባጥሩ ሰዎች ምኒልክን የማይወዱ ከሆነ 7 ቀን ጸበል ያስፈልጋቸዋል። የ7 ቀን ጥምቀት ያስፈልጋቸዋል። ምኒልክ ምን አጠፋ ወገኖቼ? ሚስቱ ምን አጠፋች? ንግስቲቱ ዳዊት ስደግም አላየናትም ወይ? ዳዊት ደጋሚ ኢትዮጵያ ቤተ መንግስት ውስጥ ያስፈልጋል። አዎ እጅ መዘርጋት ማለት እንዲህ አይደለም። በአንድ ወቅት ችግር ተፈጠረ። ችግር በተፈጠረ ጊዜ ምኒልክ ከባለቤቱ ጋር እጆቹን ዘረጋ። ኢትዮጵያ እጆቿን ዘረጋች ምንል ኢትዮጵያን የሚመጥኑ ሰዎች እጃቸውን ሲዘረጉ ነው። እጆቻቸውን ወደ እግዚአብሔር ዘርግተው ከእግዚአብሔር የተቀበሉት ገጸ በረከት ጊዮርጊስ ነው። እናንተ ሰማዕቱ ቅዱስ ጊዮርጊስ በምኒልክና በባለቤቱና በወቅቱ በነበሩ መስቀልን በተሸከሙ ሃይማኖት ባላቸው በኢትዮጵያውያን እጆች መዘርጋት ከሰማይ የተቀበልነው ገጸ በረከት ነው። ቅዱስ ጊዮርጊስ አማላጅነቱ ከሁላችን ጋር ይሁን። ጊዮርጊስን ለመቀበል ቅዱስ ጊዮርጊስን ለመቀበል የተዘረጉ የምኒልክና የእትዬ ጣይቱ እጆች ባዷቸውን አልተመለሱም። ሰማዕቱ ቅዱስ ጊዮርጊስን ያክል ለጠላት እሳት ለልጆቹ ምህረት ለልጆቹ ገጸ በረከት የሆነ ሰማዕት ተገኘ። የተገኘ በተዘረጉ እጆች በኩል ነው፣ በታጠፉ እጆች አይደለም። እጆቻችን መዘርጋት ካለብንማ ወደ ሰማይ እንጂ። ወንድሞቻችንና እህቶቻችንን እናመሰግናለን። አድዋ እንግዲህ የጥቁር ህዝቦች የነጻነት አርማ፣ ለኛ ለኢትዮጵያኖች ደግሞ ጀግንነታችንን ያስመሰከርንበት ለየት ያለ በዓላችን ነው። እንደዚህ ደመቅ አድርጎ ማክበሩ ደግሞ እጅጉን ደስ ይላል። እናመሰግናለን። ዘማሪ ገብረ ዮሐንስ የመኪና ቻሌንጅ ተሳክቷል። እስማኤል ደንታል ስፔሻሊቲን ከ1 ሚሊዮን በላይ ፎሎወር በማስገባት ኢትዮጵያኖች በአንድነት ሆነን የመኪናውን ቻሌንጅ አሳክተነዋል። ሁሉም ደስታውን እየገለጠ ይገኛል። ቀጣዩ እንግዲህ የሚሆነው የቤቱ ቻሌንጅ ነው። ይህንንም ደግሞ በቅርብ ሰዓት ሁላችንም ኢትዮጵያኖች በመተባበር እናሳካዋለን። እንኳን ደስ ያለን። ብዙዎች ደስታቸውን እየገለጡ ይገኛሉ። የእነሱን ደስታ እንስማ። ይሰጣል ግበት ለካስ ክቡር ጌታ ሁሉን ከወናልኝ በልዩ ችሮታ ድሆች ስንሆን ሁሉ አለንና አምላካችን ይድረሰው ምስጋና። ድሆች ስንሆን ሁሉ አለንና አምላካችን ይድረሰው ምስጋና። ምስጉን ነው የተመሰገነ ባሪያው እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላለኝ። ምስጉን ነው የተመሰገነ ባሪያው እኔን ይቅር ያለ
ይመስገን ይመስገንልኝ እጆዬን አምላክ ሞላ። እግዚአብሔር ይጠብቅ አዶናይ ከክፉ አይኖች ያውጣ። እኔ እያሳሳኝም ጭምር ነው። እግዚአብሔር በሚያውቀው እያሳሳኝም ጭምር ነው። መልካምነት ሲበዛ የዲያብሎስ አይንም አብሮ አለ። የተንኮለኝም አይን አብራለ። የተንኮለኛም የቅናተኛም የምቀኛም አይን አብሮ አለ። በክፉ መንፈስ የምታዩት፣ በርኩስ መንፈስ የምታዩት፣ የሱን መልካምነት በመጥፎ የምታዩት እግዚአብሔር አምላክ እጃችሁን ቄጠማ ያድርገው። እግዚአብሔር አምላክ ለሱ ያሰባችሁትን ክፋት ያርቅለት። ለሱ ያሰባችሁትን ተንኮል እግዚአብሔር ያርቅለት። ያስፈራኛል አካሄዱ። ምን አይነት አካሄድ ነው የምፈራው? ይሄ ወንድም በቃ ተሰምቶ የማይታወቅ ነገር ኢትዮጵያ ላይ ያደረገ ነው። ተሰምቶ አይታወቅም። በወጣት ደረጃ እንደዚህ አይነት ሀሳብ ኖሮት ሌሎችን ለማሳደግ፣ ሌሎችን ለመድረስ፣ ለሌሎች ለመሆን በዚህ ደረጃ የሄደ ወንድም የለም። ስለዚህ ተንኮለኛ ደግሞ አበሻ አለ፣ ክፉ አበሻ አለ፣ መርዘኛ አበሻ አለ። እንደዚህ ቅን የሚሰሩ ወንድሞች እህቶችን ሞራል የሚሰብር መንፈስ አለ። ስለዚህ እግዚአብሔር አምላክ ከዚህ ክፉ ነገር ከዚህ ክፉ መንፈስ እግዚአብሔር አዶናይን ያውጣ። መልካም ነገርን ብቻ የምናይ ሰዎች አለን። ተንኮለኞች ክፎች ደግሞ እንዳሉ ሶሻል ሚዲያ ላይ እያየን ነው። አካውንቱን ለማዘጋት የሚሮጡ አንፎሎ አድርጉት የሚሉ እናስገድለዋለን የሚሉ አይተናል፣ ሰምተናል። እሱ የሚያምነው አምላክ ይጠብቀዋል። ግን እኛም በመልካም ነገር እንድናየው ጸሎት እንድናደርግለት መፍትሄ ነው። ስለዚህ ዛሬ 32 ሚሊዮን ለእንትና ፋውንዴሽን ነው አይደለ? ካሊዶ የካሊዶ መሰለኝ የካሊድ ፋውንዴሽን ነው አይደል? የካሊድ ፋውንዴሽን ነው አይደል? አንደኛውን ላሳያችሁ። ደውሎ ጠርቶ ምን ያህል እንዳደረገ። አዎ ካሊዶ ምርጥ ሰው፣ እውነት ለመናገር መልካም ሰው። ሃይማኖት ምን አይመርጥም። መርዳት ያለበትን የሚረዳ ነው። ሌላው ይህን ሰው አዶናይ ምናልባት ይህን ቪዲዮ ካየኸው አንጀታ አይችልም እና ታግዘዋለ ብዬ አስባለሁ። አደራ የለቅሶ ሞጂ እንዳትልኩ ወዳጆቼ። ይሄን ቪዲዮ አሳያችኋለሁ። አዶናይ ወንድሜ ቀርጻችሁ አድርሱለት። ይህን ነገር እዩና ራሳችሁ ፍረዱ። በመጀመሪያ የሚያድነው አምላክ ነው። እኛ ጤና ኖሮን ብዙ ነገር የምናጠፋም መልካም የምንሰራ ሰዎች አለን። ግን እንደዚህ አይነት ወጣት ገና ሮጦ ያልጠገበ ወጣት አንጀቱ ስለማይችል ወጥቶ እየተሰጠ ነው። በሲሪንጅ ነው ምግብ የሚወስደው። ገና ልጅ ነው። ምናልባት 20 ዓመት ወይ 18 19 ዓመቱ ነው። ይሄን ልጅ ብታዩት በጣም ምስኪን የምታዩት። ስለዚህ ለዚህ ወንድም ከሚሰጠው ጊፍት 2 ሚሊዮን ብትሰጠው ታክሞ ወደ ጤና ይመለሳልና
ጤናን የሚያክል ነገር የለም። ብዙዎቻችን አይመስልንም እንጂ በጣም 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 ይሄን ነገር ለዚህ ወንድም አንዱ ከምታረጋቸው የዚህ ወንድም እንድታርግ በእግዚአብሔር ስም ነው መጠየቅህና በጣም አንጀቴን ይበላው ወንድም ነው። በጣም ያሳዘነኝ በጣም ታዳጊ ነው እና አደራ አዶናይ ይሄንን በማድረግ ታሪክ ስራ ብዬ አስባለሁ። እግዚአብሔር ለዚህ ነገር ስላበቃ ይህንን ነገር እንድትሰራ እግዚአብሔር ስላደለ እግዚአብሔርን አመስግንበት። በጣም በጣም ነው ያሳዘነኝ ልጁና ብዙ አላችሁ ብዙ የላችሁም ልላችሁ አልችልም፣ ግን እኔ ባየሁት ወጣት የሚንቀሳቀስ ጎረምሳ እንደኔ አይነቱ ባናቱ ይተካል። ሰማው በውስጣችን ሐሴት እየተሰማን እናነባለን። የእናታችን የቅድስት ድንግል ማርያም ርኅራኄዋ፣ ደግነቷ፣ ረዳትነቷ፣ ፍቅሯ ሲሰማን ሁላችንም እናነባለን። ይቼታችንም እያነባች የእናታችን የቅድስት ድንግል ማርያምን ድንቅ ስራ እንደዚህ ትነግረናለች። እንስማት። አዎ ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ድሮ ጥቁር አንበሳ አዲስ አበባ ያለው እሄድ ነበረ። ልቤን መስራት ስላልቻሉ ቻንሱ ሲኖረኝ ወደ ለንደን መጣሁኝ እና ልቤን ለመሰራት ተወሰነ። ቀን ተሰጠን። በዚህ ቀን ይሰራ ልቧ ምናምን ተባልና ያን ቀን ደርሶ እኔ ልቤን ለመሰራት ከሱ በፊት ግን እናቴን አስፈርሟት ነበር። ልጅሽ ግማሽ ፐርሰንት ልብ መሞት ቻንስ አላት፣ የመትረፍም ቻንስ አላት ልጅ ላይ እናቴ ደግሞ ሪስክ ወስዳ ፈረመች። ተርፌያለሁ እንደምታዩት። ግን ደግሞ የዛ ጊዜ እኔ ሰርጀሪን ካረጉ በኋላ ይሄኛው ቁስል ስህተታችን ነውና ሰርጀሪ ካረጉ በኋላ አልነቀውም ለ15 ቀን። የዛ ጊዜ ግን አንድ ነገር አየሁ። ማርያም መጣች። እሺ ማርያም መጣም እንዳለች ተቃላችሁ ልጄ እንደዚህ ነው ያዘች። እጄ እንደዚህ ይዛ ልጄ ምን ማትሆኝም እናትሽን አጠገብሻለሁ ምንም ማትሆኝም አለችኝና ድምጿ እየተሰማኝ ነበር። ላይክ ተኝታችሁ ላይ የሚሰማችሁ አለ ያያችኋት ኦነ ብርሃን ነገር የሚታያችሁ like I don't know ሙቼ ኑሬ ይሁን like ህይወቴ ወደ ገነት ይሁን አላውቅም እስካሁን። ግን ደግሞ አወራችኝ ልጄ እናትሽ እዚህ ጋር አለውኝ ምንም አትሆኝም እጄ እንደዚህ ይዛ ማለትና ነቃሁኝ ከ15 ቀን በኋላና ማሚ ስንት ሰዓት ቆየሁኝ አልኳት። እሷ ደግሞ አንቺ ምን አለብሽ የምን ሰዓት ቀናት ነው የቆየሽው 15 ቀን ምናምን ብላ ነገረች። ግን የዛ ጊዜ ስነሳ ድምጼ አልነበረኝም ስላችሁ ድምጼ እንደዚህ ነበር። ድምጼ አይሰማማ እንደሱ ማለት ነው። ከዛ ግን ድምጼ ከተቻለኝ በኋላ ምን እንዳልኳት ማሚ ማርያምን መመስል ሴት መጣ ልጄ ምንም አትሆኝም ብላ እጄን ይዛ እንደዚህ ነገረችኝ። ሴት የመጣቻለች ወይ እንደ ማርያም መመስል አልኳት። እሷ ደግሞ እንደዚህ አየች ነው። ኧረ የለም ማንም የመጣ የለም። የዛ ጊዜ ግን ሰርጀሪ ያደረኩኝ ቪዲዮን ዘጋርግላችኋለሁ ድጋሚ እንዳዲስ የምትሰሙ የማርያም መጽሐፍ ቅዱስ ልቤ ጋር ነበርና ለዛ ይሆናል ማርያምን አየኋት እና ማርያምን አይቻታለሁ። ላልሰማ አዳርሱ። ለማንኛውም ላልሰማ አዳርሱ። ከዚህ በፊት ደግሞ ይሄን ቪዲዮ ሰርቻለሁ ግን ለሁሉም እንዲዳረስ ብቻ የድንግል ማርያምን ታሪክ እናት ከሆንኩ በኋላ በተለይ በጣም እኔ እንጃ ያመኛል። ታሪኳን ለመንገር ራሱ በጣም ረዥም ጊዜ ወስዶብኝ እንደነገርኳችሁ። ምክንያቱም እናት ስትሆኑ የእሷን ስሜት የእሷን ህመም ስለምታውቁት ማለት ነው። እራሳችሁ መሰቃየት ይቀላል። እኔ በግሌ እናት ከሆንኩ በኋላ የሚሰማኝን ስሜት ነው የምነግራችሁ። ራሳችሁ ብትሰቃዩ ይቀላል። ልጆቻችሁ የሆነ ነገር ሲሆኑ ሲታመም እንኳን ይጨንቃል። እንኳን እንደዛ ለዛውም ምንም ሳያረግ ያለ ጥፋቱ ለዛውም ደግሞ አስቡት ልንገራችሁ፣ ለእኛ ለከንቱ ፍጥሯን እኛንስ ስታይ ደግሞ ምን ይሰማት ይሆን? እውነት ለእነዚህ ነው ልጄ እንደዛ የሆነው እንደዛ የተሰቃየው ብላ ስታስብ ምን ይሰማት ይሆን? ግን እሷ የእግዚአብሔርን ቃል የተቀበለች በእግዚአብሔር የምታምን እምነት ያላት እምነቷ ትህትናዋ በጣም ጥልቅ የሆነ ስለሆነ ቻይ ስለነበረች ስለቻለችው
ለእኛ ታማልዳለች። አሁን ይቅር በላቸው ትላለች ጭራሽ። ብቻ መስቀል ስር ሆና በመስቀሉ ሰዓት ልጇ መጨረሻ ላይ በጣም ለሚያምነው ለሚወደው ለወንድሙ ለወዳጁ ለዮሐንስ አደራ ሰጣት። እናት ይኸው እናት ብሎ ማለት ነው፣ አደራ እናቴም ብሎ በአደራነት ተቀበላት። ዮሴፍ ዮሐንስ ማለት ዮሐንስ በአደራነት ተቀበላት። ከዮሐንስ ጋር እድሜዋን ቆየች። ሐዋርያት አብሯት ቆዩ። ከዛ ጊዜዋ ደረሰና አረፈች። ካረፈች በኋላ በሶስተኛ ቀን አረገች። ልጇ ወደ ራሱ ወሰዳት፣ ወደ ማረፊያ፣ ወደ ንግስና፣ ወደ ክብር ቦታ ወሰዳት። የእሷ የንግስናዋ የክብሯ ቦታ ይሄ ስላልሆነ ከልጇ ዙፋን ጎን ወሰዳት። ከልጇ ጎን አረፈች። በሶስተኛው ቀን በአረፈች በሶስተኛው ቀን ሐዋርያት መጡ። መቃብሯን ሲያዩ መቃብር ውስጥ አላገኟትም፣ ስጋዋ አልተገኘም፣ አርጋ ስለነበረ እና እኔ የእውነት የመረኝ ነው የምላችሁ የድንግል ማርያም ፍቅር ያልገባው ሰው በጣም በቃ የምር ያሳዝነኛል። ለምን በተለይ ደግሞ እናት ሆኖ ሰው ልጅ ከወለደ በኋላ የድንግል ማርያም ፍቅር ሳይገባው በጣም በቃ ያሳዝነኛል፣ በጣም ያናድደኛልም። ምክንያቱም ሰው ወልዶ ለልጆቹ የሚሆነውን ስሜት ሲያይ ከዛ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ይሰማዋል? እናቱን በመጥፎ ስትጠራበት፣ እኔ እንኳን እናቴን ስሟን ሲያነሷት አልወድም። በጣም በቃ ሌላ ሰው ነው የሚያደርገኝ። እናቴን ሰው እንዲናገርብኝ አልወድም፣ አልፈልግም። እና እሱ ምን ይሰማው ይሆን? በቃ ሰው እንደዚህ በማይሆን አፋቸው ሲያነሷት ሲያይ፣ ሰው ሲነቃት ሲያይ ምን ይሰማዋል እሱ ብዬ አስባለሁኝ። እግዚአብሔር እኔ እንጃ አይነ ልቦናችንን ያብራልን። የእሷ ፍቅር የእሷ ክብር እንዲገባን ያርገን። እሷ ግን እንደኛ ስላልሆነች ባናከብራትም የሚገባትን ፍቅርና ክብር ባንሰጣትም፣ እሷ ግን ያልነገርናትን እየዞረች በየቤታችን የሁላችንም ጓዳችንን ገመናችንን የምትሞላ የምትሸፍን በቀሚሷ ሽፍን ንቅፍ ድግፍ አድርጋ ሁላችንንም ፈልገ ነው ጠይቀናት እንኳን ላይሆን ይችላል፣ ግን ስለማያስችላት የጎደል አይታ ዝም ስለማትል በቃና በዘገሊላ እንዳረገችው ወይን እኮ የላቸውም ማድጋቸው ባዶ ነው እንዳለችው ሄዳለ ልጇ ሹክ ትላለች። እስቲ ይችን ነገር አርግላችሁ፣ ይች ነገር እኮ የላትም፣ ይሄ እኮ ጎድሏታል፣ ይህንን እኮ ሙላላት። እኔ የራሴን ነው የምነግራችሁ። እኔ ጠይቂያት አይደለም፣ ግን እኔ በቃ የሆነ ነገር ጉድል ብሎ ስታይ ዝም አትልም፣ አያስችላትም። ልጄ እኮ የላትም ብላ በእናትነት አጭቷ ሁሉንም ቀዳዳይን የምትሸፍንልኝ የምትሞላልኝ እናቴ ናትና እኔ በጣም ኢሞሽናል የሚያደርገኝ ታሪክ ነው። ለዛ ነው የመጽሐፍ ቅዱስ ታሪክ መንገር ያቆምኩት። ምክንያቱም ስለ እሷ መንገር አቃተኛ፣ አልቻልኩም። ኢሞሽናል ሳለው ማውራት ስለማልችል ማለት ነው። እና እውነቴን ነው የምላችሁ፣ ለሁላችሁ የምመኝላችሁ ነገር እኔ ኦርቶዶክስ ብቻ አይደለም ተከታይ ያለኝ፣ ፕሮቴስታንት፣ ሙስሊም የምትከተሉኝ እንዳላችሁ አውቃለሁኝ። እና ልነግራችሁ የምፈልገው ነገር እግዚአብሔር በቃ ፍቅሯን ይግለጽላችሁ። ዝም ብላችሁ ውደዷት። በቃ እሷ ባትወዷትም ስለምትወዳችሁ፣ ባትፈልጓትም ጎዶላችሁን አይታ ዝም ስለማትል ገመና ሸፋኝ ስለሆነች ማለት ነው። ከዛ ውጭ ሁላችሁንም በሰፋፋ ቀሚሷ ሽፍን አድርጋ ክፉ ነገራችሁን በሙሉ ትደብቅላችሁ፣ ከክፉ ነገር ሁሉ ታስመልጣችሁ፣ ከጉያዋ አታውጣችሁ። በጣም ይቅርታ፣ በጣም ኢሞሽናል ሆኜ ነው ያወራኋችሁ። ግን የእሷን ታሪክ ሳልነግራችሁ ደግሞ ሌላ አዲስ ኪዳን ታሪክ መንገር አልችልም። ስለዛ ነው። ቴንክ ውድ ኢትዮጵያንና ከኢትዮጵያ ውጭም የምትገኙ እህት ወንድሞቼ ለዛሬ ይዤ የቀረብኩት ቪዲዮ ይሄን ይመስላል። በቀጣይ እስከምንገናኝ ድረስ ሰላም ቆዩ።